ክፍል 2 እንዴት አድርገን ሻይን ላይ እንዘዝ የሚለውን እንቀጥላለን ማለት ነው። ቪዲዮ እንዳይረዝምባችሁ ብዬ ነው በክፍል የከፈልኩት። ስለዚህ አሁን እችኛዋን ልብስ መርጠናታል ማለት ነው። እሷን ልብስ መርጠናታል አይደለ? ቅድም ወደ ቦክስ አልባ እንትናችን ባስኬታችን አስገብተናታልና በነገራችን ላይ አዳዲሶች ከ20 እስከ 30% እንትን ያደርጋል፣ ነፃ ይሰጣል፣ ኦፈር ያደርጋል ማለት ነው። ለአዳዲሶች አዲስ ለሚገቡ ሰዎች አዲስ ጆይን ስታደርጉ ያንን ፐርሰንት ቅናሽ ማግኘት ትችላላችሁ። እና እንቀጥል። ልክ እንደዚህ አስገብተን ከጨረስን በኋላ እነዚህ የተመረጡ ናቸው እንዳሉ ቴክቴክ ያደርጓቸው የተመረጡ ናቸው፣ ትዕዛዝ የተሰጡኝ ናቸው። ቀጥለን እችን ቼክ አውት የምትለዋን እንነካታለን። በዚህ መልኩ ልክ በዚህ መልኩ ስንነካው ማለት ነው ያከፋፈል ሂደቱን ያመጣልናል። ያከፋፈል ሂደቱን ሲያመጣልን ክሬዲት ዲቤት አለ፣ ባይናው ፔይ ሌተር አለ። በክሬዲት ካርዳችሁ መክፈል ትችላላችሁ። ባይናው ፔይ ሌተር የሚለው ደግሞ ዱባይ ላይ በዱባይ እኔ በማውቀው ማለት ነው አንድ የተገዙትና እቃውን ከዛ የምትከፍሉት በየወሩ እየተቆረጠ ነው። ለምሳሌ የ300 ድርሃም ብትገዙ 300 ድርሃሙ በምን ያህል ወር እንዲያልቅላችሁ ትፈልጋላችሁ? በ6 ወር ነው በ12 ወር ነው ምናምን ብሎ ያመጣላችኋል። እንደዛ ነው ማለት ነው። ፔፓልም አለው፣ ካሽ ኦን ዴሊቨሪም አለው። እኔ የምጠቀመው ካሽ ኦን ዴሊቨሪ ነው። ይኸው በዚህ መልኩ ለምሳሌ አሁን እዚህ ጋር 384 ድርሃም መጥቶብኛል። ፍሪ ነው እንትን የሚሆነው ሺፒንግ ፍሪ ነው። ምክንያቱም ከ150 ድርሃም በላይ ሲሆን ትእዛዛችሁ ሁልጊዜ 150 እና ከ150 ድርሃም በላይ ሲሆን ፍሪ ነው የሚሆነው። ግን ከዛ በታች ከሆነ 20 ድርሃሟን ትከፍላላችሁ ማለት ነው። እችኛዋ ግን 11 ድርሃሟ ኮድ ፍሪ የምትለዋ እሷ ግን ሁልጊዜም ትከፈላለች። ለምን 1000 ድርሃም አታዙም? እሷን ኤክስፔክት አድርጎ ትከፈላለች። እና ለፕሮሞሽን 54 ከ31 ቀንሶልኛል። ኩፖን 82 ከ41 ቀንሶልኛል። 258 ድርሃም ከ30 ሳንቲም መጣ ማለት ነው። ስንት ሴቭ አደረኩኝ? 156 ከ72 ሴቭ አደረኩኝ ማለት ነው። እና አሁን ላዘው ስላላሰብኩኝ እንትወው ከዛ በኋላ ኮንቲኒው የምትለዋን ነው የምንነካዎችን ከነካዋት ኦልሬዲ ታዘዘ ማለት ነው። ለዛ ነው የማልነካው። ኮንቲኒው የምትለዋን እንነካታለን። ወዲያውኑ በኢሜይላችን በስልካችን በኢሜይላችን ሜሴጅ ይመጣልናል እንዳዘዝ ነው የሚያሳውቅ ማለት ነው። እቃችሁ ታዟል፣ ፕሮሰስ ላይ ነው ያለው ብሎ ይመጣልናል ማለት ነው። ነገር ምንድነው ሚ ላይ ትገቡና የራሳችሁ ፔጅ ላይ ማለት ነው ልክ እንደዚህ በቃ አሁን ፕሮሰስ ሲሆን የኔውን ፕሮሰስ ላይ ነው ያለው ማለት ነው። እዚህ ጋር ያዘዝኳቸው እቃዎች አሉ፣ እነዚህ ፕሮሰስ ላይ ናቸው ያሉት ማለት ነው። ያው ሲመጣ ይመጣል። ምን ልላችሁ ፈልጌ ነው ወደዚህ የገባሁትኝ። ለምሳሌ አሁን ሪተርን ብትፈልጉ ሪተርን አለችሁት። ሪተርኗን ስትነኳት እቃችሁን ያመጣላችኋል። ያመጣውን እቃ ታወጡትና ሪተርን ታረጉታላችሁ ማለት ነው፣ ተመልሱለታላችሁ። ከዛ እሱ ከ2 እስከ 5 ቀን ውስጥ መጥተው እቃቸውን ኮሌክት ያደርጉና ብራችሁን የት ያስገቡላችኋል? እዚህ ዋሌት ውስጥ ያስገቡላችኋል። የከፈላችሁትን ማለት ነው። የኔ የለውም ባዶ ነው። ዋሌት ውስጥ ያስገቡላችኋል። ለኔክስት ላይ ስታዙ፣ ለሌላ ጊዜ ስታዙ ከዋሌታችሁ ላይ እያወጣ ብሩን ወደምትፈልጉት እቃ ይከፍልላችኋል ማለት ነው። ከዋሌታችሁ የሚተርፈውን ገንዘብ ነው እናንተን ክፈሉ የሚላችሁ እና በዚህ መንገድ መጠቀም ትችላላችሁ። ያው ፕሮሰስ እያደረገ ለምሳሌ እንደዚህ ፕሮሰስ እያደረገ እቃ መቀየር ወይንም መቀነስ ብትፈልጉ የኔውን ቀኑ ስላለፈ አያደርግልኝም። ለእናንተ ግን እዚህ ከትራክ አጠገብ ካንስል የሚል ይመጣል። ካንስሏን ስትነኳት ለምሳሌ ቁጥር ተሳስታችሁ አንድ የምትፈልጉትን 2 አድርጋችሁት ቢሆን ወይንም ደግሞ ሳይዝ ተሳስታችሁ ቢሆን ምናምን እሷን ፓርት ነክታችሁ ኤዲት አድርጋችሁ ማስተካከል ትችላላችሁ። ግን ከፕሮሰስ ካለፈ ነው ወደ ሺፕ ከሄደ መቀየር አትችሉም። ያላችሁ አማራጭ ቤታችሁ ከመጣ በኋላ በሌላ ቀን ሪተርን ብላችሁ ገንዘባችሁን እንዲገባላችሁ አስደርጋችሁ መቀየር ነው። ግን ሪተርን ስትሉ እነሱ መጀመሪያ ሪተርን ያላችሁትን እቃ መጀመሪያ ፈትሸው ነው እጃቸው ሲገባ ከሄደ ከእናንተ እጅ ከተነጠለ ሰዓት ጀምሮ እጃቸው ገብቶ ተፈትሾ እንዴት ሆኗል፣ ተበላሽቷል፣ ምን ሆኗል የሚለውን አይተው ሲጨርሱ ነው አሁን ንጹህ ነው ብለው ሪፋውንድ የሚያደርጉት ገንዘባችሁን። ሌላው ዋናው ደግሞ ማስጠንቀቂያ ምንድነው? አንዳንድ እቃዎች ሪተርን አይደረጉም። አንዳንድ እቃዎች ይነግሯቸዋል። ለምሳሌ አሁን እንደዚህ ስትከፍቱት ማለት ነው ሪተርን የሚደረጉና የማይደረጉ እቃዎች ይመጡላችኋል። በቃ እንደዚህ ይመጡላችኋል። አሁን ይሄ ሪተርን አይደረግም፣ ይሄ ሰዓቱ ሪተርን አይደረግም። ሪተርን የሚደረጉ እቃዎች ግን ንጹህ ናቸው። እና በዚህ መልኩ ማዘዝ ትችላላችሁ ማለት ነው። ስለተከታተላችሁን አመሰግናለሁ። ውድ የሰሊዲና ቲዩብ ቤተሰቦች፣ በሌላ መረጃ ተመልሼ እስከምመጣ ጊዜ ባይ